የዓለማችን ጠበብትና ሊቃውንት ለውጥ በሰው ልጆች የህይወት መስመር ውስጥ የማይለወጥ ብቸኛው ህግ ነው ይላሉ። በሰው ልጆች ታሪክ ውስጥ የማይለወጥ እንደ ጸና የሚቀር ልዕልና የለም። ነገስታት ይለወጣሉ፣ ስልጣን ይሻራል፣ ክብርም ያልፋል፣ አዲሱ ያረጃል፣ ትንሹም ያድጋል፣ ጉልበተኛውም ይደክማል። የለውጥ ባህር በጊዜ ታንኳ ላይ ነገሮችን እያሳፈረ ሲያንሸራሽር ወዲህና ወዲያ ሲከትም ሲመልስ ይቆያል። ወደ ሀገር አሜሪካ ሜሪላንድ ግዛት የሰማነው ጉድ ይህንን ህግ አፈር ከድሜ የሚያበላ ነው። የማታድገዋ ሕፃን አምላክ አንዳንድ ጊዜ የዓለም ጠቢባንን ሊያሳፍር ሲፈልግ ሊመልሱት የማይችሉትን ትንሽ የጥያቄ ጠብ እያደረገላቸው አለመቻላቸውን ያሳስባቸዋል። የዓለምን ጠቢባንን ሊያሳፍር የዓለምን ሞኝ ነገር መረጠ እንደሚለው መጽሐፉ ማለት ነው። ወደ ታሪካችን ስንገባ በአሜሪካ ሀገር ሜሪላንድ ግዛት ሬንስቲር በተባለች ከተማ በጃንዋሪ 8 በ1993 ብሩክ ግሪንበርግ የተባለች አንድ ታምራዊ ሕፃን ትወለዳለች። ምንድነው ይችን ሕፃን ታምሮ ያደረጋት ካላችሁኝ ማደግ የተሳናት በመሆኗ ነው። What? Bro, what are you talking about, man? አዎ ደግሜ እለዋለሁ፣ ማደግ የተሳናት። ነገሩ ግራን የሚያጋባ እንደሆነ አውቃለሁ። እስቲ እናብራራው። ሕፃን ብሩክ ግሪንበርግ በሲናይ ሆስፒታል ውስጥ ከተወለደችበት ዓመት ጀምሮ አካላዊም ሆነ አእምሯዊ ለውጥ ወይም እድገት ወይም ደግሞ የእድሜ መጨመር በፍጹም አይታይባትም። እንደነበረች ናት። ሁል ጊዜ አዲስ፣ ሁል ጊዜ ሕፃን ናት። አውቃለሁ ብዙዎቻችን የአእምሮ ዝግመት ወይም አለማደግ የሚለውን ነገር እናውቀዋለን። ለሳይንሱም አዲስ አይደለም። ትልቅ ሆኖ እንደ ሕፃን ማሰብ ማለት ነው። ያው ተግባብተናል። You get it? If you don't get it, forget about it. የዚህችን ሕፃን ግን ለየት የሚያደርገው በአካላዊም ሆነ በአእምሯዊ መልኩ ለውጥ አለማምጣቷ ነው። ብሩክ ግሪንበርግ የሕፃንነት ውበቷን፣ የሕፃንነት አጥንቷን፣ የሕፃንነት ንጽህናዋን፣ የሕፃንነት ሳቋን፣ የሕፃንነት አመጋገቧን፣ የሕፃንነት ለስላሳ ገላዋን፣ የሕፃንነት ክብደቷን እና ቁመቷን እንዳለ እንደነበረ ሳያድግ ወይም ሳይለወጥ ከ1 ዓመቷ ጀምሮ እስከ 20 ዓመቷ ድረስ ያለ ለውጥ ኖራለች። I don't really remember like what age I was, but I remember just thinking that it was a little weird that she was older than me but not growing. My parents explained it to me. She can't grow. She is like one of the only people in the world and how she's so special. የፍልስፍናና የሳይንሱ ዓለም ከለውጥ ህግ በስተቀር ሁሉም ነገር ይለወጣል ቢልም ልጅቷ በተቃራኒ ይህንን ህግ በመሻር ፈላስፎችንና ሳይንቲስቶችን ግራ አጋብታቸዋለች። ቅጣት ታክል ለውጥ ሳይታይባት ለ2 አስርት ዓመታት ቆይታለችና Most people don't even weigh the same thing from one day to another, but Brooke was the same weight and the same height for years at a time. ይህች ልጅ የዓለም የቴክኖሎጂ በደረሰበት የመጨረሻ ጥግ በተፈበረኩ የህክምናና የላብራቶሪ መሳሪያዎች ሁሉ ምርመራ ቢደረግላትም አንዳችም አይነት የጄኔቲክ፣ የክሮሞዞን፣ የሆርሞንና የኢሚኖሎጂ ግድፈት በውስጡ አልተገኘባትም። ምንም አይነት ፍንጭ የሚሰጥ ምክንያት ሆነ ሰበብ በሳይንስ ምርመራ አልታየባትም። ቄሱም ዝም መጽሐፉም ዝም እንደሚሉት አበው ማለት ነው። በምድር ላይ ልጅነትን የመሰለ ረቂቅ ውበት፣ ጥልቅ የዋህነት የሚታይበት ዘመን በፍጹም ባይኖርም ግን ውበት ደግሞ ከጊዜ ጋር መሄድ አለበት። ይቺ ሕፃን የዓለም ህዝብ እንዲገረም፣ የዓለም ሳይንቲስቶች ግራ እንዲጋቡ የልጅነት ውበቷና የዋህነቷን ሙጥኝ ብላ እንደያዘች ብትቆይም ወላጅ እናትና አባቷ ግን በዚህ ነገር ደስተኞች አይደሉም። ወላጆቿ ዘውትር ለውጥ የሌለውን ነገር መመልከት ሰልችቷቸዋል። ምንም እንኳን ሕፃንነት፣ የዋህነት ሊሰለች የሚችል ነገር ባይመስልም ነገር ግን ይሰለቻል። ያው ሀበሻ ማርም ሲበዛ ይመራል እንደሚለው ማለት ነው። ከዓመት ዓመት እድገት የሌለውን ልጅ ማሳደግ እጅግ ከባድና ሰልቺ መሆኑን ሁላችንም መገመት አያስቸግረንም። ምንም እንኳን አሁንም እላለሁ ሕፃናት ቢያሳሱ። እስኪ ያስቡት፣ ሁልጊዜ ተመሳሳይ ፈገግታ፣ ተመሳሳይ ሳቅ፣ ተመሳሳይ ለቅሶ፣ ሁልጊዜ ሽንት ጨርቅ መቀየር፣ ጡጦ ማጥባት፣ ስታለቅስ ማባበል፣ እሹሩሩ ማለት፣ ማጫወት፣ ማዘል፣ ማጠብ እና የመሳሰሉት በጣም አስቸጋሪና ታካሽ ነው። አዎ እውነት ነው። ሕፃናት አስደሳች ፍጡራን ናቸው። ነገር ግን ለወላጅ የወለዱት አድጎ ከብዶ ከማየት በላይ አስደሳች ነገር የለም። ለኛ ከሩቅ ነገሩን ለምንመለከተው ነገሩ ቢያስገርመንም ቢያስደንቀንም ለቤተሰቦቿ ግን ይህ ነገር እጅግ አሳዛኝ ነው። ታላቁ የዓለማችን ሳይንቲስት አልበርት አይንስታይን
በሰው ልጅ ዕድሜና በእርጅና ሂደት ላይ ተመራምሮ የደረሰበት ድንቅ ቲዎሪ እዚህ ላይ ተጠቃሽ ሊሆን ይችላል። ሁለት ተመሳሳይ መንታ ወንድማማቾች ወይም አይደንቲካል ትዊንስ በመውሰድ ልክ በ30 ዓመት ዕድሜያቸው አንዱን በምድር ላይ እንደማንኛውም ሰው መደበኛ ህይወት እንዲኖር ቢደረግ ሁለተኛውን በብርሃን ፍጥነት ማለትም በሰከንድ 150,000 ኪሎ ሜትር በሚበር ሐሳባዊ መንኮራኩር ወደ ጠፈር ወይም ወደ ህዋ እንዲመጥቅ ቢደረግ እና ከ40 ዓመት በኋላ ሁለቱንም ጎን ለጎን አስቀምጠን ብናነጻጽራቸው ፍጹም የተለየ ዕድሜ ላይ ሆነው እናገኛቸዋለን ይላል አልበርት አይንስታይን ሊቁ። ይህም ማለት አንደኛው ማለትም በምድር ላይ መደበኛ ህይወት ሲኖር የነበረው የ70 ዓመት አዛውንት ይሆናል። ሁለተኛ ወደ ህዋ በብርሃን ፍጥነት የመጠቀው ልክ ወደ ህዋ ሲላክ እንደነበረው የ30 ዓመት ጎልማሳ ሆኖ እናገኘዋለን ይላል። አልበርት አይንስታይን ዓለምን እጅግ ካስደነቀበት ግኝቶቹ መካከል አንዱ ይህ ነው። ይህ ቲዎሪ በብርሃን ፍጥነት መብረር ዘላለማዊነትን እንደሚያጎናጽፍ ይናገራል። ታዲያ ይቺ ብሩክ ግሪንበርግ የተባለች ህፃን በብርሃን ፍጥነት በሚጓዝ ታምራዊ መንኮራኩር ውስጥ ሳትሆን ከእኛና ከእናንተ ጋር በዚች ፕላኔት ላይ በተመሳሳይ ገጸ ምድር ላይ ያለች ፍጥረት ሆና ሳለ በብርሃን ፍጥነት እንደሚበር ዲባ አካል እንዴት ምን ጊዜም ህፃን ልትሆን ቻለች የሚለው ጥያቄ እስካሁን ድረስ መልስ ያልተገኘለት ስውር ሚስጥር ነው። ይህ አይነቱ ክስተት በሳይንሱም ዓለም ሆነ በሕክምናው ታይቶ አይታወቅም። ሳይንቲስቶችም ሁኔታውን ሲንድረም ኤክስ ብለውታል። ኤክስ የሚለው ይህ ምንነቱ ላልታወቀ ሁነት የሚሰጥ ስያሜ ነው። ለምሳሌ ሚስተር ኤክስ ያልታወቀ ሰው ማለት ነው። ኤክስ ማን ስውር ሰው ወይም ያልታወቀው ሰው ማለት ነው። ኤክስሬ ምንነቱ ወይም ምድቡ ያልታወቀ ጨረር ማለት ነው። ሲንድረም ኤክስ መንስኤውና ባህሪው ያልታወቀ የህመም ምልክት ማለት ነው። በህይወት ዘመኗ ውስጥ ይህችን ታምራዊ ህፃን ብዙ የጤና እንከኖች ያጋጥሟታል። ከእነርሱ መካከል ስትሮክ፣ የመተንፈሻ አካል ችግር እንዲሁም በሚጥል በሽታ ትሰቃይ ነበር። ቢሆንም ሐኪሞችን ግራ በሚያጋባ መልኩ ታገግም ነበር። በቀላሉ እጅ አትሰጥም። ለሁሉም የጀግንነት ታሪክ መጨረሻ አለውና ብሩክ ግሪንበርግ በኦክቶበር 24 2013 በ20 ዓመቷ ከዚች ዓለም በሞት ተለይታ ወደ ዘላለማዊ ህይወቷ ተሻገረች። የብዙዎች ምኞት የሆኑት ንጽህናና ቅድስና በህይወቷ ዘመን ሁሉ ሳይለዩት ተንከባክበው ወደ ሌላኛው ህይወት አሻገሯት። ትክክለኛ የሆነው የሞቷ ምክንያት ቤተሰቦቿም ቢሆን ሐኪሞች በይፋ አልተናገሩ። ቢሆንም ያጋጠማት የጤና እንከን ሊሆን እንደሚችል ይገመታል። ብሩክ ነበርኩኝ። ቸር ሰንብቱ።